ለምን ስጋና ደሜን አልተቀበልክም ሲል ኃጢአተኛ ነኝ እስኪ በሉ ኃጢአተኛ ነኝ ወሉጅ ድሮንስ እኔ የመጣው ለኃጢአተኛ ነው አለ ምን እንደምትመልሱት አያስገርምም እነዛ ወደ ኋላ የተመለሱትን ደቀ መዛሙርትን መጥራት አይታሰብም ይልቁንም ጭራሽ ወደ 12 ሐዋርያት ዞሮ እናንተ ደግሞ ልትሄዱ ትወዳላችሁ ለምን ስጋና ደሜን አልተቀበልክም ሲል ኃጢአተኛ ነኝ እስኪ በሉ ኃጢአተኛ ነኝ ወሉጅ ድሮንስ እኔ የመጣው ለኃጢአተኛ ነው አለ ምን እንደምትመልሱት ነው ጥያቄ እንኳን ለእግዚአብሔር ለኔ ምንድነው የምትመልሱልኝ እስኪ እኔ በሽተኛ ላክም መጥቻለሁ ብል እዚህ ጋር በሽተኛው ቁጭ ብሎ ለምን አልመጣህም ስለው በሽተኛው ነኝ እዚህ መጥቼ እየነገርኩ የት ሄደሃል ነው ጥያቄው ስለዚህ ተመልከቱ ትዕቢታችን እኮ ነው ተመልከቱ አሁን ልንገራችሁ አንድ ነገር በሞት ያፈርሰዋል ተስተካከል ቆርባለሁ እስኪ ተስተካከል በሉ ቆርባለሁ አትልፉሽ አትስተካከሉ እንደተወላገዳችሁ ነው የምትቀሩት ለምን የሚያስተካክለን ማን ነው ብርሃን ሳይኖር ያለው ትላለህ እንዴ የሚያስተካክል እግዚአብሔርን አልፈልግም ካልከው ህይወት አይስተካከልም ባሊ ነገረኛነቱን ሲተው ወዳጅ ባል እናት ይወልሽ ባልሽ ነገረኛነቱን የሚተው ከእግዚአብሔር ጋር ስትሆኝ ብቻ ነው አይ እንደው አሁን በቃ ነገ ከርሞ መኪና ስገዛ ስርቆቴን እተዋለሁ አንድ መኪና ሰርቀህ ከገዛ 4 መኪና እስከምትገዛ አጠግብ 4 ስገዛ 5ኛ ነው የሚያሳስብህ ማለት ነው ስለዚህ ዛሬውኑና ነው ስርቆትን ትተህ ና እስተካከላለሁ እኔ ኃጢአውላችሁ አሁን ሰው በጣም ሙግት እኔ አንድ ነገር ልናገር ማሸበቃ ለተው ሌላውን ተወል እየሰማችሁ ነው አሁን ምን ይላል መሰላችሁ ንስሐ ገብተን ንስሐ ሰው አሁን እኔ ንስሐ አባት አይደለም እያማዋችሁ አይደለም እሺ እንደዛ እንዳትሉ ንስሐ ገብተን ወደዛ ውጥት ስንል ከዚህ በኋላ ኃጢአት የሚባል አለቀ አትሉ ፈርታችሁ እኮ ነው የምትሄዱት በአስር ጣታችሁ እንዲያርጋችሁ ማለት ነው ኃጢአት አለቀ ብላችሁ ማለት ነው ስትወጡ ደግሞ ያችን ኃጢአት ገና ንስሐችሁን ሳትጨርሱ መንገድ ላይ ቋ አርጋችሁ አትሄዳላችሁ ባናቷ ከዚያ በኋላ ምን ያደርጋል መሰላችሁ ሰይጣን አንድ ተንኮሉ እግዚአብሔር ሰልችቷል የሚል ጥያቄ ያመጣል ይበሉ እግዚአብሔር ይበሉ ሰልችቷል ነገራችሁ እንግዲያውስ ተስፋ ከቆረጣችሁ እርግጠኛ የምነግራችሁ ተስፋ የማይቆርጥ አምላክ እየጠበቃችሁ ነው ቶሎ ሰይጣን ሰልችታል ካላችሁ ሰይጣን ከኔ ወግድልኝ እኔ ኃጢአት ብሰራ ማን አይሰለችኝ ስለዚህ እንደዚህ የሚያደርገው አንድን ኃጢአት ለ130 ጊዜ ደጋግመን እንድንሰራው ሰይጣን የሚያደርገው ለምንድን ነው ካላችሁኝ ተስፋ ቆርጠን ከእግዚአብሔር ቤት እንድንርቅ በማን ተስፋ እንድንቆርጥ ንገሩኝ እንጂ እግዚአብሔር ተስፋ ይቆረጣል ስለዚህ ምን ማለት አለባችሁ ሰይጣን እግዚአብሔር ቢምረኝ ተስፋ ካልቆረጠብኝ ዛሬም እድሜ ከሰጠኝ ዛሬም ከሱ ጋር እሆናለሁ ንስሐ የሚገባው እስከመቼ እንደሆነ አንድ ነገር ብቻ ልንገራችሁና ልጨርስ ኃጢአትን በአንድ ሰውዬ ነበርና ንስሐ አባቱ ሄዶ አባ ሁሌም እርግጠኛው የምነግራችሁ ኃጢአት አለመስራት ትፈልጋላችሁ እስኪ እጃችሁን አውጡ እጃችሁን ሙቱ በቃ እውነት ኃጢአት የማይሰራው ከተሞተ በኋላ በዚህ ዓለም ሆነች ኃጢአት አልሰራም በቅተሃል ወይ አንተ እንደው ይሄን ጉራ አታምጡ እንግዲህ ምንድን ነው የሚባለው መሰላችሁ ዛሬም መጣ አባ ኃጢአት አስቸገረኝ ዛሬም መጣ አባ ኃጢአት አስቸገረኝ ዛሬም መጣ አባ ኃጢአት አስቸገረኝ ምን ላድርግ አላችሁ አሁንስ አስጠልቶኛል እንኳንስ አላችሁ እንኳንስ ኃጢአቴን መናገር ደርሶ ኃጢአት መስራት ራሱ ሰለቸኝ አላችሁ እንኳን ኃጢአት መናገር ኃጢአት መስራት አልሰለቸንም ኃጢአት ዘወር ስንል 30ውን በአንድ ጊዜ አገበስብሰን ሁልቅ ከዛ ምን አሉት መሰላችሁ ኃጢአትን በጽድቅ ሕይወትን በሞት እስከምትቀድም ድረስ ሩጥ አሉት እስኪ በሉ ኃጢአትን በሉ በምን ሕይወትን በምን ንስሐ የማይገባው ከሞት በኋላ እስከሚሞቱ ንስሐ ይገባል ንስሐ ከገቡ በኋላ ደግሞ ማን ይመራል ስለዚህ ሁላችሁም የምንስተካከል ከማን ጋር ስንሆን ነው ንገሩኝ እንጂ በቃ ነው የእናንተ እዚህ ጋር የእናንተን ድስኩር ምናምን ስደሰኩር አላመሽም ሰዓት ስለሌለ ማለት ነው በአጭር ቃል ግን ያ ያሰብነው ለምንድን ነው ማትቆሩ ስንባል እንደዚህ ኃጢአት ስለምሰራ ካልከኝ ክርስቶስ የሚያስፈልገው ለማን ነው በሉ ንገሩኝ ስለዚህ እናንተ ጻድቅ ናችሁ መሰላል ካልሆናችሁ ለምን አትቆሩ
አሁንም እስከ መጨረሻው ያጽናልን እናታችን። እውነታቸው ነው። እሳቸው እየወቀስኳቸው የሆነ ድንግጥ ብለው ነው እናቴ። ለእግዚአብሔር የሚደነግጥ ሰው ብፁዕ ነው። እውነቴን ነው። እሺ አሁን ስለዚህ ልብ በሉ። መቁረብ ከማን ጋር መኖር ነው? መቁረብ ከማን ጋር መኖር ነው? ሁሉን ነገር አሁን ይኸውላችሁ ብትቆርቡ ያሰባችሁት ሁሉ ይሳካል። ለምን? ከማን ጋር ስለምንሆን። የጠመመው ከማን ጋር ይሳካል? ስለዚህ እኛ ኃጢአተኛ ስንሆን ከማን ጋር መኖር አለብን? ትቆርባላችሁ። አውጡ እጃችሁና እግዚአብሔር ማንን ይፈልጋል? በሉ ኃጢአተኛ ነው በሉ ሁላችሁም። ማንን ይፈልጋል? ስለዚህ ትቆርባላችሁ። ትቆርባላችሁ። ኃጢአት ብሰራ ስወጣ ካላችሁ ምን ማለት ነው መፍትሄው? በሉ መታጠብ በሉ እንጂ ታጥበን ስጋውና ደሙን እንድንቀበል መድኃኔዓለም ይርዳን። አያስገርምም? እነዛ ወደ ኋላ የተመለሱትን ደቀ መዛሙርትን መጥራት አይታሰብም። ይልቁንም ጭራሽ ወደ 12 ሐዋርያት ዞሮ እናንተ ደግሞ ልትሄዱ ትወዳላችሁ። ለምን? ቅዱስ ቁርባን ላይ የተሳሳተ ትምህርት ይዘ የጌታ ደቀ መዝሙር ሆነ ወይም የጌታ ተከታይ ሆነ መቀጠል አትችልም። ስለዛ ቅዱስ ቁርባን ላይ ጥርት ያለ ትምህርት ሊኖር ይገባል። አለበለዚያ ግን ኢየሱስን የተከተልክ ወይም እየተከተልክ ያለህ እንደሆነ መስሎ ቢሰማህ እንኳን ልትከተለው ግን አትችልም። ጌታ ኢየሱስ አይፈቅድልህም። በጌታ ፊት ያኔ በምትገለጥበት ጊዜ ጌታ ኢየሱስ አላውቅህም ነው የሚልህ። አላውቅህም ነው የሚልህ። ልክ ሐዋርያቱን እናንተስ ልትሄዱ ትወዳላችሁ ይላል። ሂዱ ነው በነገራችን ላይ። ካላመናችሁ አሁን በተናገርኩት ሂዱ። ግን ጴጥሮስ ብልህ ነው። ምን ብሎ ተናገረ ነው? ስምዖን ጴጥሮስም ጌታ ሆይ እሺ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። ጌታ ሆይ አንተ እኮ ያለህ ምንድን ነው ያለህ? የዘላለም ሕይወት ቃል። በቃ ስለዚህ ሳረ እናምናለን፣ የምትናገሩን ሁሉ እንቀበላለን። ጌታ ሆይ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። ስለዚህ የምትናገረው ሁሉ እንቀበላለን እናምናለን ብለው በመቀመጣቸው ደግሞ ፕራክቲካሊ እንዳልኳችሁ በተግባር ደረጃ ህብስትን አንስቶ ባርኮ ቆርሶ ይኸው ስጋዬ፣ ጽዋን አንስቶ ይኸው ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ብሎ ይሰጣቸው። ስጋዬ ደሜ ብሎ በዮሐንስ ወንጌል ምዕራፍ 6 ላይ ስጋዬ ደሜ ብሎ አስተማረ። በማቴዎስ ወንጌል ምዕራፍ 26 ላይ ስጋዬ ደሜ ብሎ ሰጠ። እነርሱም አሜን ብለው ተቀበሉ፣ በሉ። የምርም ያምናሉ። የእምነት ይፈልጋል።